ሲከካ ምን አባፈልክ እንደውም አንቺ ነሽ ደወልሽልኛል አይደለም ማለት ቆይ ግን አይለሽም ሌላ ሰው እንያዝ እንዴ በሰው ሰፈር ሄደን ደግሞ የሆነ ነገር ብንሆንስ እኔ በዚህ በከፋ ተመገነጣጥ ነው የሚልኩ ብቻ ነው ያለችው እንሂድ ወደ ቤት አንዴ ደምቀጥቅሽ መንበቅበቅ አይደለም ብዙ ችግር አለ አበባ አይደለም መፍታት ያለብሽ ሰላም ተመልካቾቻችን እንዴት ናችሁ? የዓለምና የማቲ ቤተሰቦች ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ተመልካቾቼ በውጭም በሀገር ውስጥ ያላችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። የኔውዎች ሰላማችሁ ባላችሁበት ብዝዝት ይበልልኝ። እንግዲህ አበባ ትግስት ሲኖረኝ ሁሉም ሰው እየተጫወተብኝ ነው። ትግስተኛ ሆናችሁ አንገታችሁ እንዲህ ስትደፉ ሁሉም ሰው እዚህ ጋር መጥቶ ይደንስባችኋል። ኃይለኝነት ጠፍቶ ሳይሆን ትግስት ምን ያክል ነው፣ ማስተዋል ምን ያክል ነው፣ እጥግ ድረስ በትግስት እኔ ይሄን ሁሉ ነገር የምታደርገኝ በማንም አልፈርድም፣ በገዛ እህቴ ነው፣ በእናቴ ልጅ። የእናቴ ልጅ ግን እንኳን ልሰማኝ የለችም። በጣም ታስጠላኛለች። አሁንማ አስጠልታኛለች። እስከዛሬ ቁረጥ ብሎ ሆዴን ራሱ አልቆርጥ እያለኝ ነበር። አሁን ግን ቆርጦልኛል። አሁን ግን መሮኛል። ምንም ብትሆን ምንዋ ላይም ላልደርስ በቃ ውስጤ እየጨከነ መጥቷል። ግን እሷ አይሆንሽም እያልኳት እየነገርኳት እንኳን ወይን እየጠጣች ትደንስልኛለች። ዳንሴ እያደረገኝ ነው። ደግሞ ዛሬ ሳሪን ቀጥሬያታለሁ። ሳሪም እንደኔው ብሶተኛ ናት፣ እንደኔው አንገላታዋታል። ስለዚህ እኔና ሳሪ አንድ መሆን ስላለብን ዛሬ ሳሪን ቀጥሬያታለሁ። ከሳሪ ጋራ ምን እንደምናደርግ ምን እንደምንሰራ አብረን የምናይ ይሆናል። ተመልካቾቼ ዛሬ ስልችት ብሎኛል። ዛሬ እኔ እንጃ ቆራጥ እርምጃ ላይ ነው ያለሁት። ቆራጥ የሆነ ህይወቴ በቃ የተመሰቃቀለውን ህይወቴ ዛሬ ማብራት አለብኝ። እንደ ሻማ ቀልጬ እንደ ሻማ መብራት አለብኝ። ተመልካቾች እንግዲህ ቀጥታ ወደሷው እየሄድኩ ነው። ዝናብም መጥቶብኛል። እንዴት እንደማደርግም አላቅም። ዛሬ በጣም ከብዶኛል። ዛሬ እኔ ምርር ነው ያለኝ። አበባን የት እንደማገኛት ስልክ ልደውልና እሷ ነይ ውዴ እንገናኝ ነው የምላት። አላነሳችልኝም። ቆይ ስታነሳልኝ Today is 23 August. On this day in 1978, basketball star Kobe Bryant was born, one of the great players in NBA history. Today is 23 August. On this day in ሄሎ አበባ እንደምን ነሽ? እንዴ ኧረ እንደዛ አይባልም ውዴ፣ ላገኝሽ ፈልጌ እኮ ነው። እንዴ ልጋብዝሽ ነው። ልጋብዝሽ የኔ ማር። በቃ እንዳንቺ የምጋብዘው ሰው የለኝም። ፍቅር ባለ ተጀመረ እንዴ? አዎ ፍቅር ባንቺ ተጀምሯል። ምን ችግር አለ? እግርቢና ኧረ አይባልም። ነውር ነው የኔ ወድ። አሁን ምን ልትሆኝ ደወልሽልኝ ታዲያ ካልተባለ? ዛሬ ልጋብዝሽ ነው። በቃ ፈታ ላረግሽ ነው። አይ ፈተናትሽ አንቺ እዛው በጭንቅላትሽ ተሸከምና ዙሪ። ኧረ አበባ አይባልም የኔ ወድ። ከዚህ በኋላ እኔና አንቺ ጓደኛሞች ነን። የኔ ውድ ዛሬ ከሳርዬ ጋር ልናገኝሽ ፈልገናል። አልፈልጋችሁም። አትደውይልኝም። አንቺም አልፈልግም፣ ሳርም አልፈልግም። ለምንድን ነው እንዴ? ፈታ ልናረግሽ እኮ ነው የኔ ማር። ዛሬ ቁርጥ ነው፣ ጾም ተፈቷል። ቁርጥ ነው የምጋብዝሽ። እኔ አልበላም። አንቺ ጋር ጋበሽኝ አይሆንም። አንቺ ቁርጥርጥ እኔን አግኝተሽ ነው። አንቺ ከካ ምን አባፈልክ እንደውም አንቺ ነሽ ደወልሽልኛል። እግርቢና አንቺ ግርቢ አንቺ የኔ ወድሻለሁ እኮ ዛሬ ይኸውልሽ፣ ከዚህ በኋላ እኔና አንቺ ፒስ መሆን አለብን። ዳገኝሽ በገናው ባታለሽ
ትጨርሻለሽ። ቆይ ይሄን አሁን ምን ቀረሽና? አሁን አላለቀም። እዛው ተቀመጪ። እሺ በቃ እምቢ። አሁን በቃ እየመጣሁ ነው። ጠብቂኝ እዛው ቦታ ነግሬሻለሁ። ምን አልፈለግሽና? ነግሬሻለሁ። አንቺ እዛው የተባባልንበት ቦታ ነው የምንገናኘው። ነግሬሻለሁ። አንቺ እንደውም አውቄዋለሁ ያለሽበትን ቦታ። ዛሬ ቆይ መጥቼ አርሽን ነው የማበላው። እንደው በጸባይ ስለተለማመጥኩሽ ነው አንቺ ውሻ። አበባን ዛሬ ቀጥሬያታለሁ፣ ግን ያለችበትን ቦታ አውቃለሁ። እንሄዳለን። ሳሪ እንዴ እኔ ወደ አንቺ እየመጣሁ አንቺ ወደ እኔ ትመጫለሽ እንዴ? እኔ እኮ ጠብቅሽ እንዴ ቶሎ ነይ። እኔ እኮ እዛው ታክሲው ላይ ልይዝሽ ነው፣ አብረን እንድንሄድ ነው። በጣም ቆየሽ። እንዴት ነሽ? ደህና ነሽ? አማን ነው አለ። ዛሬ ያችን ልጅ ጋር ነው የምንሄደው። አሁን ደውዬላት ምን አባሽ ልትሰሪ ነው የምትመጪው? ምን አባሽ ልታረጊ ነው ብላኛለች። ግን እሷማ ሲጀመር እሷ ሰው ናት እንዴ? ለምን ደወልሽ? ሳንደውል ነበር መሄድ የነበረብን። ምናልባት አናገኛት እንደሆነ ብዬ ነው እዛ የምትሰራበት። ተቃጠልኩ እኮ አይተሽልኛል። ማቲ ያረገኝ ማቲስ ያቺ ያረገችኝ በጣም ዛሬ ተቃጥዬ፣ አንድ ባንቺ በቀል፣ ሁለት ኧረ ወይኔ እኔ በጣም ተናድጃለሁ። አልትይልሽ ዘመዷ ነን አይደለ? እኛ ነን ከወንድ እኛ ነን የምንበልጠው። አዎ ግን እሷ እኛን አሳንሳ እንዴት እኔ ልነግርሽ አልችልም ያረገችኝን ማለት ነው። በቃ ስለዚህ እኔና አንቺ እንሂድ። አበባ ጋር ነው አይደለ? ያው እንሂድና ዛሬ እሷን አስረን እንገርፋታለን። ይው እሆነ ቤት በነገርሽ ላይ እፈራታለሁ። እኔ እውነት ነው የምልሽ። አንቺ ባለፈው እኮ በጋለ እንትን እኮ ነው ያስወጣችኝ ከቤት በጋለ ብረት እንደዚህ ያረገች ማለት ነው። እኔ እፈራታለሁ። የእሱ አይደለም ያመመኝ እኔ አልችላትም። እኔም ተማምነሽ እንዳይሆን እና አንቺ እኔ እጅና ማቲም ያረገሽን እሷም ያረገችሽን እንበቀላቸዋለን። እኔ በጣም ተናድጃለሁ። አንቺ ለራሱ ባለፈው እንደዛ ስታረግሽ አሮጊት ጭራሽ አሮጊት ትበለሽ። እሷ ወጣት ሆና ጠግባለች። እውነት ነው የምልሽ። እሷ ወጣት ሆና ጠግባለች። እሷ ወጣት ሆና ጥጋባ ደግሞ እኔ በጣም ያናደደችኝ እውነት ነው የምልሽ። በጣም ስርዓተ ቢስ እና ስለዚህ ማለት ነው ዛሬ የምንሰራላችሁ ስራ እነሱ እሷን ግን እዚህ አውጥ እጄ እንትን አለኝ አመመኝ። ፈርተሽ ራቱ ማለት ነው። ይሄ መፍራት ሳይሆን በጣም ጠግባለች። በጣም የበላች ናት። እውነት እኔ ታክሲ እኮ እየጠበቀን እዚህ ጋር ታክሲ እንያዝና እንሂድ። አይደለም ማለት ቆይ ግድ የለሽም ሌላ ሰው እንያዝ እንዴ። በሰው ሰፈር ሄደን ደግሞ የሆነ ነገር ብንሆንስ? እኔ በዚህ በከፋ ሰው ገነጣጥ ነው የሚልኩ ብቻ ነው ያለችው እንዴ። እና እኔ መኖር ፈልጋለሁ። አደስ ነው ማረግሽ ነው ያለችው። አገባኝ። ቃል ኪዳን ከፈለገች ገደል መግባት ትችላለች። እኔ እንዴ በዛብኝ ነው እንሂድ። አራት ሪያሊቲ እሷ ገደሽ ነው እንዴ ቀለል ተስፋለች እንዴ ቆይ በእናትሽ ተረጋጊ። በእናትሽ ተይ በቂው ተደረገ አንቺ ራሱ ትረጂኛለሽ። አንቺም እንደዚህ ታረጊኛለሽ። እኔ ይቅርታ በአበባ እጅ ውስጥ በአበባ ነገር ውስጥ እጄን አላስገባም። ለምን አትይ? እሷ በጣም ብዙ ጎረምሶች ነው የምታውቀው። ቀላል ሰው አይደለችም። ቀላል ሰውም አይደለችም። ዱቄት ነው ማረጋችሁ ነው ያለችው። እሷ ዱቄት ስታረገኝ እኔ እሷን ዱቄት አላረጋትም። እኔ ይሄንን ውስጥ እኔ ቤታችን እንመለስና እናቀድበትና እንሂድ። ወይንም ደግሞ ቃልዬን ከዛ ቤት አውጥተን ወይ የሆነ ገዳም ለአንድ ወር ወይ በቃ የሆነ እንመለስ። እኔ ከዚህ አልሄድም። በቃ ተመለሽ። እውነት እንመለስ። እኔ አልሄድም። በቃ እኔ አልሄድም። አንቺም አትሄጂም። እኔ ማለት ነው። ውሃ ውስጥ እንጨምራታለን። ኧረ እባክሽ እያወራን ቀላል እያወራን እሷን እንዲህ አድርጌ መጨመር አያቅተኝም። ጭራሽ ብለን አስበል ስለደረስን እኔ አልሄድም። በቃ አንሄድም። ምን ታሪኮችብኝ? አንሄድም። በቃ እኔ መሄድም አልፈልግም። አንሄድም። በቃ እንሂድ ወደ ቤት።
አንዴም በቀበቅሽ መንበቅበቅ አይደለም። ብዙ ችግር አለ። አበባ አይደለም መፍታት ያለብሽ። ብዙ በቃ አሁን ከተይ እሄዳለሁ ወደ ቤት ሽንት እግዚአብሔር ነው እሱማ መምጣት ራሱ ቆጭቶኛል። በቃ የምሬን ነው እንዴ ለዚህ ሆኖ ብነግርሽ ኖሮ አልመጣም። በቃ ድሮም ታውቆኛል ስለነሱ ኮተት እንደሆነ ገብቶኛል፣ ግን አልመጣም ነበረ። ስለዚህ አንቺም ቀይረሽሽ እኔ ደግሞ ህይወቴ ይፈልጋል ስንትና ስንት ሀሳብ አለኝ፣ ስንትና ስንት ቦታ መድረስ ማለት ነው።